በጣም ተስፋ በቆረጣችሁበት ጉዳይ ላይ ወደ እግዚአብሔር ተመለሱ፣ ወደ ኢየሱስ ተመለሱ፣ ወደ ልጁ ተመለሱ። እግዚአብሔር አምላክ ወዳዘጋጀው ወደዚህ የመጨረሻ መፍትሄ ወደ እሱ ተመለሱ። እኔው ለአዳዲስ ሰው ብቻ አይደለም የምናገረው፣ ይሄን ለእኛም ነው የምናገረው። ወደ ጌታ ተመለሱ፣ ወደ ክርስቶስ እንመለስ። ኢየሱስ ምንድነው የሚወደው? ምንድነው የማይወደው? ኢየሱስ መሬት ላይ ሲኖር በጣም ክቡር ነው ያለውና ክቡር አይደለም ያለው ምንድነው? አንዳንደኛ የምንጋደልለት ነገር ኢየሱስ የናቀው ነው። ሊያነግሱት ፈለጉ ብሎ ትቷቸው ከመካከላቸው ሄደለ። ለሱ ሰው ሆኖ መስቀል ላይ ለመሞት መጥቶ መንገስ ነውር ስለሆነ ነውር ናቀ። ነውር ነው ለሱ መንገስ ነውር ነው። ሊሞት መጥቶ መንገስ ነውር ነው። ኢየሱስ ምንድነው የጠላው መሬት ላይ? ኢየሱስ ምንድነው የተጸየፈው? አልፈልግም ያለው ምንድነው? በጣም በብዙ ነገር ውስጥ ኢየሱስ አይከበብም። እንደምታውቁት ሲሄድ ለ11 ከፀሐይ መውጫ እስከ መጥለቂያ ወንጌል እንኩ ብሎ ሰጥቷቸው እየመጣው ቼክ አረጋቸዋለሁ አላለም። ትቶ ሄደ። ኢየሱስ ከምንድን ነበረ ሩቆ የሚሄደው? ወደ ምንድን ነበረ የሚጣጋው? በጣም ጌታ ኢየሱስ ምን ላይ ነው የሚያሳልፈው? ማስተማርና መጸለይ ላይ። በኢየሱስ ክርስቶስ የመስቀል ሥራ ብቻ ሰው ወደ እግዚአብሔር መመለስ ይችላል። እውነተኛ ንስሐ፣ ከእግዚአብሔር ጋር ያለው እውነተኛ መታረቅ በክርስቶስ ኢየሱስ የመስቀል ሥራ ብቻ ነው። የጨለመ ሕይወት የሚበራው፣ ድብልቅልቅ ያለ ሕይወት መስመር የሚይዘው፣ ተስፋ የለውም ከዚህ በኋላ ሞት ነው ያላችሁ እንደ አዲስ እየቦረቃችሁ የምትኖሩት ከክርስቶስ ጋር ብቻ። ዓለም የላትም። ገንዘብ ውስጥ የለም፣ ዝና ውስጥ የለም፣ ስልጣን ውስጥ የለም፣ መታወቅ ውስጥ የለም። ይሄ የለም። እግዚአብሔር ከልክሏል። ይህን በሙሉ አንድ ነው ተስፋ ያለው ኢየሱስ ውስጥ። የዘላለም ሕይወትና እውነተኛ እረፍት ያለው ኢየሱስ ውስጥ የለም ሌላ ቦታ። ጎናችሁ ያለው ሰው እንመለስ በሉት እስቲ። እኛ አሁን እያወራን ያለ ነው ስለ ታድሶ ነው እያወራን ያለ ነው። እኔ አሁን እያወራ ያለሁት ስለ አንዲት ስለ ጥቂት ህብረት ወይንም እንደዚህ ስላለች ስለ ትንሽ ሎካል ቸርች አይደለም እያወራ ያለሁት። እንደ አገር እግዚአብሔር ሊያድሰን ይገባል። እንደ አገር የኢትዮጵያ ቤተ ክርስቲያንን እግዚአብሔር ሊያድሳት ይገባል። ከምን እንጀምር? ከኛ እንጀምር። ከግል እኔ ልጀምር፣ ከዛ አጠገብ ያለው ሰው ይቀጥል። እንደ ቤተ ክርስቲያን እኛ እንጀምረው ይጋባል። መንፈሳዊ ሥራ ስለሆነ ይተላለፋል። መታደስ አለብን፣ መመለስ አለብን። የቀድሞውን ነገር እግዚአብሔር ወደ ቤተ ክርስቲያን ማምጣት አለበት። እምታውቁት ጠረን የለም፣ ድሮ እምታውቁት የሰማችሁት ነገር የለም። እግዚአብሔር በምድሪቱ ባለች ቤተ ክርስቲያን ላይ ሰራ ሲባል የሰማ ነው። ያንን እግዚአብሔር ማምጣት መመለስ አለበት። የመጀመሪያ እርምጃው ምንድነው? ያንን እግዚአብሔር እንዲያደርግ መመለስ። እኛ መመለስ፣ ወደ ቀድሞ መመለስ፣ ንስሐ መግባት፣ መውደቅ፣ በእግዚአብሔር ፊት ራስን ለማዋረድ ፈቃደኛ መሆን። በጣም ብዙ ጊዜ ችግራችን እንደበቃን ይሰማናል። አያስፈልገኝም እንላለን። ኖ መጽሐፍ ቅዱሳችን ላይ ካሉ አዳሾች መካከል አንዱም አዳሽ ለፈረሰው ነገር ምክንያት አይደለም። ባይዘወይ ካደሱት ሰዎች መካከል ለምሳሌ ነህምያ ኢየሩሳሌም ለመፍረሷ ምክንያት አይደለም። እዝራ ምክንያት አይደሉም ምክንያት። ሲጸልዩ ግን ምን ብለው ነው የጸለዩት? እኛና አባቶቻችን በድለናልና አቤቱ ይላሉ አይደል? ሲጸልዩ ሁል ጊዜ እምትምርና እምትራራ ሆይ የፍቅርን ቃል ኪዳን እምትጠብቅ አንተ ነህና አይኖች ይመልከቱን፣ ጆሮች ጸሎታችንን ያድምጡ። ጸሎታቸው ይሄ ነው፣ እንመለስ። የመጀመሪያ ተጠያቂ አይደሉም እኮ እነሱ፣ ግን የትውልዳቸውን ከነሱ ቀድሞ የተሰራውን ሰብስበው በእግዚአብሔር ፊት ይወድቃሉ። የመጀመሪያ እርምጃ መመለስ፣ በእግዚአብሔር ፊት መውደቅ። ክብር ለኢየሱስ ይሁን። ኤርሚያስ ይሄንን ነው እያደረገ ያለው። ሰቆቃው፣ ምጡ፣ ጩኸቱ። ኤርሚያስ ባይዘው ባቢሎን ተማርኮ አልሄደም፣ አልተማረከም፣ አልተወሰደም፣ ወደ አሶር አልተወሰደም። ኤርሚያስ ወደ ግብፅ ነው ሄደው። ባይዘው እስራኤል ወደ ባቢሎን ሲሄድ ነገ አያገኘውም። ባይዘው እስራኤል ሄደው እዛ የሚከፍሉት ዋጋ አያገኘውም። አይኔ እባክህ ምንም አያገኘኝም፣ እኔ ተደላድዬ ልኑር፣ ኦልሞስት ጨርሻለሁ አይልም። ክብር ለኢየሱስ ይሁን። እግዚአብሔር እቀጣለሁ ሲል እቀጣለሁ ውስጥ ተስፋ አለ። እመታለሁ ሲል እግዚአብሔር እኮ እቀጠቅጣለሁ ሲል የተቀጠቀጠ ሸምበቆ ደግሞ አይሰብርም፣ ራሱ ደግሞ ያቃነዋል። ጥቅቅ አድርጎ እሱ ሰብሮናልና ከዛ ደግሞ እሱ እስከ መጨረሻ አይጨክንምና ይላል። ክብር ለኢየሱስ ይሁን። ሊመልሰን
ይገስጸናል። መመለስ አለብን። ተስፋ እዛ ውስጥ ስላለ አንዳንዴ በእውነት ነው የምላችሁ እስከ መጨረሻ ድረስ እግዚአብሔር ጨካኝ እንደሆነ ይመስለናል እና የመመለስ ተስፋ የለኝም ይላል አንዳንድ ሰው። ኧረ እኔ ተስፋ የለኝም። በህይወት ካለ ተስፋ አለ። ካልሞትክ ምንም ውስጡን መመለስ ወስን። ዛሬ ለመውደቅ በእግዚአብሔር ፊት ለማቅረብ ጸጋ ለመለመን አንተ እንደማትችል ለእግዚአብሔር ለመንገር ወስን። ብትችል ድሮም ታመልጥ ነበር። ስለማትችል ነው፣ ስላቃተ ነው። ለእግዚአብሔር ንገረው፣ ውሰድልኝ፣ ጸጋ ስጠኝ። መመለስ፣ መውደቅ፣ መወሰን። ተስፋ የለኝም የሚባል ነገር የለም። አሁንም ለእስራኤል ተስፋ አለ ነው የሚለው መጽሐፍ። አገር ፈርሶ ከተማ ተቃጥሎ ህዝብ ሁሉ ቆሞ እያለቀሰ እዝራ በህዝብ መካከል ቆሞ እንደዚህ ያለ አሁንም ለእስራኤል ተስፋ አለ። አለን በህይወታው ተስፋ አለ። አባቶቻችን ምድር መተናለው ተስፋ አለ። ኤርምያስ እሱን ነው አልቅሶ አምጦ ሆኖም ይህን አስባለሁ እንግዲያስ ተስፋ አለኝ። እግዚአብሔር ጋር አይደል እየጮኩ ያለሁት? ተስፋ አለኝ። በእግዚአብሔር ፊት አይደል እየወደኩ ያለሁት? በሚራራ በእግዚአብሔር ፊት ተስፋ አለኛ። እግዚአብሔር እየቀጣ ይምርሃል። ቅጣቱ ውስጥ ራሱ ማንሳት አለው። እግዚአብሔር ሊገድል አቅዶ አይመጣማ። ሊያስተምር ነው የሚቀጣህ። ገንዘቡ ሊያረግ ነው የሚቀጣህ። ክብር ለኢየሱስ ይሁን። ለምንድን ነው ተስፋ የተገኘው? በሚራራ በእግዚአብሔር ፊት ለመመለስ ስለወሰነ ነው። ለመመለስ ስለወሰነ ነው። ባዶ ሜዳ ላይ ተስፋ የለም። እግዚአብሔር ከማይጣረስ ባህሪው መካከል አንዱ ምህረቱና ጽድቁ አይጣረስም። እግዚአብሔር የድሮ እግዚአብሔርና የዘንድሮ የሚባል የለም። ድሮም ጻድቅ ነው፣ ዘንድሮም ጻድቅ ነው። ድሮ ይቀጣ ነበር፣ ዘንድሮም ይቀጣል። ምንም እንዳትጠራጠሩ። ኢትስ ቢብሊካል። አዲስ ኪዳን ላይ ማንሳት ካለብን ልናነሳ እንችላለን። ምናልባት ዛሬ እዚህ ሰቆቃ ኤርምያስ ላይ ስላልነው ኒው ቴስተመንት ላይ አነሳላችኋለሁ ወደፊት አለ። እግዚአብሔር ጻድቅ ነው፣ ይቀጣል። ምን ጥያቄ ነው? ለዛውም ይሄውን ያስቀጣል የሚባል ደረጃ ላይ ያለ በጣም ላይት የሚመስል ነገር ሞት አዝማምጥቶ ያውቃል። ፔናሊቲው በጣም ሲሪየስ ሆኖ ያውቃል። ግን የእግዚአብሔር ጽድቅ በእውነተኛ መመለሱ ስንሆን ምህረት አለው። ክብር ለኢየሱስ ይሁን። ስለዚህ ኤርምያስ ቢሉሱ ተስፋ አለ። በጣም አስደናቂ ሰው ነው። መንፈሳዊ ዓለም እንደዚህ ቢገባን፣ የእግዚአብሔር ልብ እንዲህ ቢገባን፣ ጻድቅ እንደሆነ በዚህ መጠን ገብቶን ሮሮ ጩኸት፣ ሲቃይ፣ ሰቆቃ ጻድቅ እንደሆነ ሲገባ ነው እንደዚህ አይነት ምጥ የምታመጣው። ቀጥሎስ መሐሪ እንደሆነ ሲገባ እዛ ውስጥ ደግሞ ተስፋ ታገኛለህ። ደግሞ እኮ መሐሪም ነው። እስከ 4 ትውልድ በቀጣም እስከ 1000 ትውልድ ነው ምህረቴ አለ አይደል? እስከ 4 ትውልድ እቀጣለሁ አለ እግዚአብሔር። እዛ በሙሴ በኩል እኮ ነው። በደል ካገኘው 4 ትውልድ ድረስ እቀጣለሁ። ምህረትስ ለ1000። አያችሁት? ምን አይነት ርህራሄ ነው! ለንጽጽር አይቀርብም። ቅጣቴ 4 ትውልድ ነው፣ ምህረቴ ለ1000 ትውልድ ነው። አዲስ ኪዳን መጣ፣ ምህረቱ ለዘላለም ነው አለች በጣም የተባረከችዋ ማርያም። እሷ አይደለች የዘመረችው የባሪያይቱን ውርደት ከአንቺ የሚወለደው ቅዱስ እግዚአብሔር ነው እኔ የባሪያይቱን ራሷን ስጠራ እኔን ባህሪያውን የባሪያይቱን መዋረድ ተመልክቷል። ስሙ ቅዱስ ነው። ብርቱ የሆነ እርሱ በእኔ ታላቅን ሥራ አድርጓል። አዜመች ለቅዱሱ መልአክ ለገብርኤል ያለችው እሱን አይደል? ገብርኤል ወጥቶ ይላል እነሆ እኔ የጌታ ባሪያ ነኝ። ክብር ለኢየሱስ ይሁን። ምህረቱን ለዘላለም ይጠብቃል። ከዛ ቀጠላ ከሷ ደግሞ ቀጥሎ ዘካርያስ አብርሃምንና ዘሩን አሰበ አለ። ከ1000 ምናምን ዓመት በፊት ደግሞ በሙሴ በኩል የተገባውን ኪዳን አሰበ አለ። 2000 ዓመት 1400 ዓመት ዘንድሮ አለ። ምህረቱን ለዘላለም የሚጠብቅ አምላክ ከጠላቶቻችንና ከወደረኞቻችን እጅ ያድነን ዘንድ ብላቴናውን ኢየሱስን ላከው። ምህረቱ ለመቼ ነው? ለዘላለም።
አያችሁ የእግዚአብሔርን ማንነት አንደርስታንድ ማድረግ ንስሐችንን ትክክል ያደርገዋል፣ መመለሳችንን ጤነኛ ያደርገዋል። ጻድቅ እንደሆነ ሲገባ እንደዚህ አይነት ሲቃ ያለው ውስጥ እግዚአብሔር አይዛነፍም ባህሪው በፍጹም። ክብር ለእግዚአብሔር ለአምላካችን ይሁንለት። ኢየሱስ ክርስቶስ ብቻ ጌታ ነው። ጮክ በሉና እንመለሳለን በውስጥ መመለስ፣ ወደ ጌታ መምጣት፣ መውደቅ ተስፋ አለ። ኮንታሚኔት እንዳናረገው የተቀበልነውን ነገር ድካም ሊኖር ይችላል፣ ብዙ ነገር ሊኖር ይችላል። ግን መመለስ፣ ቶሎ መመለስ፣ ወደ ጌታ መምጣት፣ ከዛ በእግዚአብሔር ቃል መታጠር። በጣም ቃሉ ላይ ብዙ ነው የምናገረው በእውነት እዚህም እንደምታውቁት ነው። ትምህርትና ጸሎት ላይ ምንም የምንደራደርበት ጉዳይ አይደለም። ወደ ቃሉ ተመለሱ። ወደ መጽሐፍ፣ ወደ ቅዱስ ቃሉ፣ ወደ እግዚአብሔር ቃል በጣም ሲሪየሱ ነው መመለስ። እሱ ነው። አሁን ጊዜ ብዙ የለንም ታውቃላችሁ፣ በጣም ብዙ ጊዜ የለንም። ጌታም ተመልሶ ሊመጣ ነው። ቀጥሎ እኛም ጊዜ የለንም። እግዚአብሔር የሰጠንን ጊዜ በጣም በፍጥነት መጠቀም አለብን። በፍጥነት ነገ ምን እንደሚመጣ አናቅም። ከትንሽ ዓመት በኋላ ምን እንደሚፈጠር አናቅም። ቶሎ ብለን ነገሮችን በደንብ ስር ማስያዝ አለብን። ለሚቀጥለው ትውልድ ምድሪቷ ላይ የእግዚአብሔርን መንግስት በደንብ ማስያዝ አለብን። አለበለዚያ አየር ላይ ብቻ አርገኑ ከሆነ ነገ የሚመጣው ትውልድ ምንም የሚጨብጠው ነገር አይኖርም። በስነ ስርዓት ሲስተሙ ላይ መምጣት አለበት። ቸርች ፎርም መኖር አለበት አገሩ ላይ። ሰምታችሁኛል? ከአንድ ቀን ፕሮግራም የዘለለ ነገር ማሰብ አለብን። በደንብ መምጣት፣ መውደቅ፣ መጾም፣ መጸለይ፣ በእግዚአብሔር ቃል እውነት ውስጥ መግባት። እንደዛ ከሆነ የሚቀጥለው ዘመን ቤተ ክርስቲያን ትመራዋለች። ሰምታችሁኛል? የሆነ ሰው መጣ መውደቃችን ነው፣ የሆነ ሰው መጣ መነሳታችን ነው አንልም። ቸርች ትሆናለች ከላይ። ፈርስት ሴንቸሪ ምናምን እኮ እንደዛ ነበሩ። የሮም መንግስትን በኋላ እኮ ያዙት። ክርስቲያን ካልሆንክ ሀገር ላይ አትኖርም ማለት ጀመረ እኮ። ክርስቲያን ኮንክ ገላሃለሁ ያለ መንግስት። ለምን? ሲስተሙን ያዙት። በወንጌል ፋይት የሚያደርገው ትውልድ ፋይት አረገ። ልጆቻቸው፣ የልጅ ልጆቻቸው፣ ረጅም ዘመን ያለ ትውልድ ግን ክርስቲያን ሆነ። ይሄ ጊዜ ለኛ እንደዛ አይነት ክሪቲካል የሆነ ጊዜ ነው። ካመለጠን መመለስ በጣም አስቸጋሪ ነው። አሁን ግን ስቲል መያዝ እንችላለን። መንቃት አለባችሁ። ስትጸልዩ ለራሳችሁ ለምትበሉት፣ ለምትጠጡት፣ ለምናምን እንደሱ ብቻ አትጸልዩ። ስለምትሰሩ ስራ፣ ስለምትነግዱት ነገር ብቻ አትጸልዩ። ኦፍ ኮርስ በጣም ሲሪየስሊ ጸሎት ይፈልጋል እሱ። እንለፍ ግን ከዛ ኪንግደም ኦፍ ጋድ ሰፊው የእግዚአብሔር መንግስት ወንጌል እሚድን ትውልድ፣ እኔ እማላቀው ትውልድ በእኔ ጸሎት እሚድን ከሆነ እኔ ማወቅ አለብኝ ማለት አለብኝ እንዴ? የወንጌል እውነት እኮ በእኛ መካከል ጸንቶ እንደዚህ እንዲቀጥል ዋጋ የከፈሉት እኮ ፈርስት ሴንቸሪ ላይ ያሉት እኮ ናቸው። እኔ በዘመን ያላገኘሁትን ብለው ሲሰቃዩ በቃኝ አላሉ። ኖ የወንጌል እውነት ጸንቶ ይቀጥል። ክብር ለኢየሱስ ይሁን። ስለዚህ ዛሬ መወሰን፣ ለመመለስ ዛሬ መወሰን በእግዚአብሔር ባህሪ ላይ የተመሰረተ ነው። ዛሬ ልነግራችሁ የፈለኩት ይሄንን በእግዚአብሔር ባህሪ ላይ የተመሰረተ ነው። እግዚአብሔርን አንደርስታንድ አድርጉት። እግዚአብሔር ምን እንደሚፈልግ አንደርስታንድ እናድርግ። የእግዚአብሔር ልብ ምን አይነት ነው ይግባል። በባህሪው እግዚአብሔር ማን ነው? ጻድቅ። ምን አይነት አምላክ ነው? መሐሪ አምላክ ነው። ሁለቱን ባላንስ አድርጎ መኖር። በጣም ምህረቱ ላይ ብቻ እንደገፍና አንዳንድ ይሄኛውን ባህሪውን ደግሞ ብዙ ጊዜ እናዛንፈዋለን። ስለዚህ እግዚአብሔር በጣም ራይቸስ ነው፣ ጀስት ነው። ለተከፈለ ነገር እግዚአብሔር ይመልሳል። ለተዘራ ነገር እግዚአብሔር ይመልሳል። ለተደረገ ነገር እግዚአብሔር ይመልሳል። አዎ ታዲያ ምን እናድርግ? እንመለስ፣ እንውደቅ፣ ንስሐ እንግባ። በእግዚአብሔር ጽድቅ ፊት፣ በምህረቱ ፊት እንውደቅ፣ ንስሐ እንግባ፣ እንጩ። ማልቀስ አለብን፣ እናልቀስ። መወሰን አለብን፣ እንወሰን። መንገድ መቀየር አለብን፣ ቀይሩ መንገድ። መቶ ያለባችሁ ነገር አለ፣ ተው። በህይወታችሁ ላይ ማራገፍ ያለባችሁ ነገር አራግፉት። እውነቴን ነው የምነግራችሁ። ረጅም ነው መንገዳችሁ። እዚች ጋር ብቻ እያየን መቆም የለብንም። እዚች ጋር ብቻ እያየን መቆም የለብን። ሩቅ ማየት አለብን። በጣም ሩቅ ማይ ከሆነ እማገኘውም እማጣውም ነገር ቫልዩ ይኖረዋል ህይወቴ ላይ። ምንም ባጣ ለዛ ብያጣለሁ፣ ምንም ባገኝ ከዛ አንፃር አገኛለሁ። በየመንገዱ የመጣ ነገር በሙሉ እያነሳው ላይ አልገለብጥም። ጠጣ የተባልኩትን በሙሉ እየጠጣው አልሮጥም። እየሮጥኩ ነው፣ መንገድ ላይ ነኝ። የሚጠቅመኝን ብቻ። መጠጣት ካለበት ይጠጣል፣ መጠጣት ከሌለበት ላይ ደፍቶ አቀዝቅዞ ይሮጣል። ተገኝቷል ተብሎ ቁጭ ብሎ በርገር አይበላም እየሮጠ ያለ ሰው። እንዴት ያለ በርገር ነው ባክ ብሎ
ውጤት ላይ እንገናኝ ብሎ እሱ ሩቅ ነው። ሽልማት አለው ይበልጣል ከዚህኛው። የሚያገኘው ነገር አለ ይበልጣል ከዚህኛው። ክብር አለ ከፊቱ። በጣም ትልቅ ዝና አለው። በሱ ምክንያት የሚጠራ አገር አለው ከፊቱ። እንደራሴ ነህ ወክል የተቀመጥከው አገር አለ። በአንተ ስኬት የሚወራ መንግስት አለ። በአንተ ጤነኛ አቋም እግዚአብሔር ሪፕሬዘንት አደረገዋል። ስታበላሽም ባይዘው ፌል ስታደርግ የምታደርገውም ደግሞ እንደ አገር ነው ፌል የምታደርገው። you have to be serious። ስኮፓችሁ በጣም መስፋት አለበት። አሜን ነው። በጣም እዚህ ውስጥ አሁን ኦልሞስት 90% ወጣት ነው የማየው። በዚህ የሚሆን በዚህ ተስፋ አለኝ የሚል ሰው ነው ያለው። በቃ ሰርቼም ነግጄም ጾሜም ጸልዬም ምንም ብዬ የሆነ ቦታ ደርሳለሁ የሚል። ይህንን ለመሆን በጣም ግዴታ ስለ ተስፋ መማር የለብም። ናቹራሊ ውስጣችን እንደዛ ሰው እንደዛ አይነት ፓሽን እግዚአብሔር ውስጥ ካስቀመጠ አግሬሲቭሊ ፎከስ ሆናችሁ ተራመዱ። ማስተካከል አለብን አስተካክለን፣ መቀጠማር ቀጥ አድርገን፣ መመለስ አለብን ተመልሰን። መቼ? አሁን። መቼ? ዛሬ። ነገ ምን አትበሉ። ነገ በጣም ቢዚ ነው የኛ ነገ። የምንሰማቸውም ነገሮች በሙሉ ነገ የሚሉ ናቸው። እኛም ነገ ነው የምንለው። ሁሉም ነገር ነገ ነው የሚለው። ነገ እኛ አይደለም ዛሬ ነው እኛ። ዛሬ ላይ ቀጥ ብለን እንሄዳለን። ነጋችን ይስተካከላል። ነገ የሚባል ቀን መጣ አልመጣ አይመለከተኝም። ዛሬ ነው። ይሄው አሁን አገኘኋቸዋል። በቃ ትክክለኛ ጤነኛ ነገር ነገራቸዋለሁ። ነገ አገኛቸዋለሁ፣ ደስ ይለኛል። ካላገኘኋችሁ በቃ አልተገናኘንም። አሁን ነገ ባይመጣስ ራሱ ጌታ ዛሬ ቢመጣ በዛሬና በነገ መሃል ከመጣ እኮ ነገ የሚባል ቀን እኮ የለም። ስለዚህ ዛሬ ነው አስተካክለን መሄድ ያለብን። እስቲ አሜን በሏ። ስለ መመለስ ሲነገር ነገ መለሳለሁ እንዴት ይባላል? ዛሬ ነው መመለስ ብራዘር። እንዴ ነገ የሆነ አልቆ ቢያልቅ ዛሬ ማታስ ቢያልቅ መኖር ቢያልቅስ ዛሬ ማታ ተውት። የሆነ ነገር እኮ አይደለም መኖር ቢያልቅ። በጣም ብዙ የማጠብቁት ሰው ድንገት ወደ ጌታ ሄዶ አይታችሁ ታውቁ? ክብር ለእግዚአብሔር ነው። ስለዚህ አሁን ወስኑ። አሁን ወስኑ። በጣም ጥበበኛ ነው። በጣም ጥበበኛ ነው። እውነቴን ነው የምነግራችሁ። በጣም ዋይዙ ነው። ከ10 ዓመት በኋላ ተጸጽተ ድሮ ነበር ማድረግ የነበረብኝ ማለት የለብም። ዛሬ ነው መወሰን ያለብን። አሁን አድርገኑ ከዛ በኋላ ውጤት ላይ ፍሬ ላይ ታስታውቃለህ። መቼ ነው የወሰንከው ይሏል። መቼ ነው እንደዚህ አይነት ህይወት ውስጥ ለመግባት የጨከንከው ሲሉ ቆየሁ። ክብር ለእግዚአብሔር ይሁን። ውሳኔን አደባባይ ማድረግ ላይ ተጠበቀብህ ይችላል። እኔ ከዛሬ ጀምሮ ማንንም ሰው አልፈልግም ማለት አይጠበቅብህም። በጓዳ ወስን፣ ውጤቱ አደባባይ ይገኛል።